ሁሌም ራሳችሁን በተመሳሳይ ቦታ ላይ ያገኛችሁ ተቸግራችኋል ወይም ደግሞ የተወሰነ ጊዜ ወድቃችሁ በቃ እኔ ምንም ነገር አይሳካልኝም ብላችሁስ አስባችሁ ታውቃላችሁ? ነገር ግን ይሄ በችሎታ ማጣት ወይም ደግሞ ብልህ ባለመሆን የመጣ ሳይሆን በህይወታችን ውስጥ የበለጠ ኃይል ባለው በአስተሳሰባችን የመጣ ነው ትላለች ካሮል። ዛሬ ይዤላችሁ የመጣሁት መጽሐፍም በዓለም ላይ የብዙ ሰዎችን ህይወት የቀየረው ማይንድሴት ዘ ኒው ሳይኮሎጂ ኦፍ ሰክሰስ የተሰኘው በካሮል ዳዊክ በ2006 የታተመው መጽሐፍ ነው። ይህ መጽሐፍ በሚሊዮኖች የተሸጠና በ17 ቋንቋዎችም የተተረጎመ መጽሐፍ ነው። ይህ መጽሐፍም የብዙ ሰዎችን ህይወት ለውጧል። እናም ዛሬም የእናንተን ህይወት በተሻለ መንገድ መለወጥ እንደሚችልም ተስፋ አደርጋለሁ። ወደ መጽሐፉ ከመግባቴ በፊት ከመጽሐፉ ጸሐፊ ጋር ትንሽ ላስተዋውቃችሁ። ካሮል ዳዊክ እንደ አውሮፓውያን አቆጣጠር በጥቅምት 17 1946 የተወለደች ሲሆን በስታንፎርድ ዩኒቨርሲቲ ምርምሯን የተከታተለች አሜሪካዊት የስነ ልቦና ባለሙያ ነች። ካሮል የሰዎችን አስተሳሰብ በተመለከተ ባደረገችው ምርምርም በጣም ታዋቂ ነች። ከበርናርድ ኮሌጅ ከተመረቀች በኋላ የዶክትሬት ዲግሪዋን ከታዋቂው የል ዩኒቨርሲቲ አግኝታለች። በስታንፎርድም ከማስተማሯ በፊት በሃርቫርድ፣ በኮሎምቢያና በኢሊኖይ ያስተምራለች። ይህ መጽሐፏ ታዋቂው ባለሀብት ቢል ጌትስ ሰዎች እንዲያነቡት ከጠቀሳቸው መጽሐፎችም ዘርዝሮታል። መጽሐፉም የእድገትና የቆመ አስተሳሰብን ምልክቶች እንዴት በተለያየ ህይወታችን ውስጥ ማለትም በወላጅነት፣ በንግድ ስራችን፣ በግንኙነታችን ውስጥ እንዴት ማየትና መለወጥ እንደምንችል የሚያስተምር ነው። ጸሐፊዋም በህይወታችሁ ላይ ያላችሁ አመለካከት ሐሳባችሁና እንቅስቃሴያችሁን ሁሉ የሚወስነው እሱ ነው ትላለች። ወደ መጽሐፉ ምዕራፎችም ከመግባታችን በፊት የቻናላችን ቤተሰብ ካልሆናችሁ ቻናላችንን ሰብስክራይብ በማድረግ ቪዲዮውን እንድትጀምሩ እንዲሁም ይህ ቪዲዮም ለብዙዎች እንዲደርስ አሁን ቪዲዮውን ላይክ በማድረግ እንድትጀምሩ በቅድሚያ በማክበር ጠይቃለሁ። በመጽሐፉ ምዕራፍ 1 ላይ ዘ ማይንድሴት የሚለውን ሐሳብ ጸሐፊዋ ታብራራለች። ጸሐፊዋ እንደምትለው ህይወትን የምንመራባቸው ሁለት ዋና ዋና አስተሳሰቦች አሉ ትላለች። እነሱም ግሮዝ ማይንድሴት እና ፊክስድ ማይንድሴት ናቸው ትላለች። ይህም የእድገት አስተሳሰብና ቋሚ አስተሳሰብ ማለት ነው። የእድገት አስተሳሰብ መኖር ለስኬት አስፈላጊ ነው። በዚህም የእናንተን የማሰብ ችሎታ ለማሻሻል ትክክለኛውን አስተሳሰብ እንዴት ማዳበር እንደሚቻልም ታስረዳለች። የእድገት አስተሳሰብ ውድቀትን እንደ የመማርና የእድገት እድሎች አድርጎ ይመለከታል። የእድገት አስተሳሰብ ያላቸው ሰዎች በውድቀቶች መጽናት ላይ ብቻ ሳይሆን ከነርሱም የመማርና ውድቀቶችንም የእድገት እድሎች አድርገው ይመለከቷቸዋል። ይህም አስተሳሰብ አቅሞችን በትጋትና ከተሞክሮ በመማር ማዳበር እንደሚቻል ያስተምራል ትላለች። ጸሐፊዋም ስለ ፈተናዎች ታነሳ ለምሳሌ ከአይኪው ፈተና በስተጀርባ ያለው ባለራዕይ አልፍሬድ ቤኔት የአይኪው ፈተናን ያዘጋጀው ዕውቀትን ለመገደብ ሳይሆን በፓሪስ የህዝብ ትምህርት ቤት ስርዓት ውስጥ የሚታገሉ ህጻናትን ለመለየት ነበር ትላለች። ዓላማው በ20ኛው ክፍለ ዘመን ፓሪስ መጀመሪያ ላይ የአካዳሚክ ጉዞዋን ለማድረስ ለተዘጋጁ ፈጠራ ትምህርታዊ ፕሮግራሞች መንገዱን ለመክፈት የተዘጋጀ ነበር ትላለች። ታዲያ እነዚህ ሁለት አስተሳሰብ አይነቶች ማለትም የእድገትና የቆመ አስተሳሰብ ለሰዎች ምን ማለት ናቸው? ጸሐፊዋም ህይወታችሁ ላይ ከፍተኛ ተጽዕኖ ሊያደርግ የሚችል አይነት አመለካከት መገንባትን ትመክራለች። ቀላል እምነት በስነ ልቦናችሁና በህይወታችሁ ላይ ያለው የመለወጥ ኃይል በእድገት አስተሳሰብ ውስጥ ይታያል። እነዚህንም መሰረታዊ ባህሪያት በጥረት በስልትና በሰዎች ድጋፍ ማዳበር ይቻላል ትላለች። ያለ ማቋረጥ ታላቅነትንና ምርትነትን ከማሳየት ይልቅ መሻሻልን ተቀበሉ። እውነተኛ የግል እድገትን በማጎልበት ያንንም ለማረጋገጥ ከመጣር ይልቅ ድክመቶቻችሁን አሸንፉና የሚፈትኗችሁንም አጋሮች ፈልጉ ትላለች። ደጋግማችሁ ምን ያህል ታላቅ እንደሆናችሁ ለማሳየት ከምትጥሩ ይልቅ ለምን እየተሻሻላችሁ ለመሄድ አትጥሩም ትላለች። ጉድለቶቻችሁን ከመደበቅ ይልቅ አሸንፏቸው። ለራሳችሁ ያላችሁን ግምት የሚያሳድጉትን ብቻ ሳይሆን እንድታድጉ የሚገዳደሯችሁን ጓደኞች ወይም አጋሮችን ፈልጉ። ጸሐፊዋም
የእድገት አስተሳሰብ እንዴት እንደሚሰራ ስትናገር ለምሳሌ አንድ ቀን በምትወዱት ትምህርታችሁ ሲ ብታገኙ ከዛም ያንን ውጤት አይታችሁ ወደ ቤታችሁ ስትሄዱ ደግሞ ትራፊክ ቢቀጣችሁና ብስጭታችሁ ላይ ቢጨምርላችሁ መጽናናትን ፈልጋችሁ የቅርብ ጓደኛችሁን ልትጠሩ ትችላላችሁ። ያንንም ለመርሳት ማለት ነው። አንዳንዶች በዛ ነገር ሲበሳጩ ሊውሉ ይችላሉ። ሌሎች ደግሞ ብሩህ ተስፋን፣ ፖዚቲቭንና ደስታቸውን ጠብቀው ያንን እንቅፋት ያልፋሉ። የነዚህ አይነት ሰዎች ጽናት የሚመነጨው ለራሳቸው ባላቸው ከፍ ያለ ግምት ወይም ዘላለማዊ ብሩህ ተስፋ ሳይሆን ከዳበረ የእድገት አስተሳሰባቸው ነው ትላለች። ጸሐፊዋም ሰዎች ብዙ ጊዜ ችሎታቸውን በተሳሳተ መንገድ ይገምቱታል፣ ያም ወደ ቋሚ አስተሳሰብ ይመራቸዋል። በአንጻሩ የእድገት አስተሳሰብ ያላቸው ሰዎች ግን በአስደናቂ ሁኔታ ችሎታቸውን በትክክል ያሳያሉ ትላለች። ቋሚ አስተሳሰብ በፍርድ ላይ ያተኩራል፣ የእድገት አስተሳሰብ ግን መሻሻልን ያስቀድማል ትላለች። ጸሐፊዋ ወጣት ተመራማሪ በነበረችበት ጊዜም ሰዎች ውድቀትን እንዴት እንደሚገነዘቡ ስትመረምር በጣም ትማረካለች። ለተማሪዎቿን በሰጠቻቸው የተለያየ ቻሌንጆች ተማሪዎቹ የተለያየ ባህሪ ይኖራቸዋል ብላ ስትጠብቅ፣ ልጆቹ ግን ውድቀትንና ቻሌንጅን መውደዳቸውን ስታቅ እንደተገረመች ትናገራለች። እኛ ትልልቅ ሰዎች እንደመሆናችን መጠን ለኛ በጣም በምናውቃቸው ምክንያቶች ውድቀትን እናስወግዳለን። ልጆች ግን በቀላሉ ውድቀትን አስተሳሰባቸውን ለማስፋትና ለማሻሻል እንደ መንገድ ይጠቀሙበታል ትላለች። በሌላ አነጋገር ነገሮችን መቀበልና አስተሳሰባችንን መገደብ ቋሚ አስተሳሰብ ውስጥ እንድንገባ ያደርገናል። ከአቅማችን በላይ የማደግ ፍላጎት ደግሞ የማደግ አስተሳሰብ ውስጥ እንድንገባ ያደርገናል ትላለች። ለምሳሌ ነገሮች የሚሆኑት መሆን ያለባቸው እንደዚህ ስለሆነ ነው ብለው የሚያምኑ ሰዎች አሉ። ብዙውን ጊዜ እጣ ፈንታችንን እንድንወቅስ ምንም ተጨማሪ ነገር ማድረግ እንደማንችል በማመን ራሳችንን እናሳምነዋለን። ነገር ግን በሌላ በኩል ደግሞ የደረሱባቸውን መጥፎ ታሪኮችን እንኳን ለማደግ መነሻ ሆነው ያገለግላሉ ብሎም የሚያምኑ ሰዎች አሉ ትላለች። ይህም የተለየ የእድገት አስተሳሰብ ክልከላዎችን ወይም ውስንነትን ይከፋፍላል እና የማይቻል የሚመስሉ ነገሮችንም እንድናሳካ ለተሻለ ደረጃ ያዘጋጀናል። እነ ዳርዊን እንኳን በልጅነታቸው እንደ ልዩ ተደርገው አልተቆጠሩም ነበር ትላለች። ብዙ ባለሙያዎች የአንድ ልጅ አይኪው ስኬታማ መሆኑንና አለመሆኑን ይወስናሉ ብለው ያምናሉ። ነገር ግን በአይኪው ላይ በመተማመን ወደ ቋሚ አስተሳሰብ ከመውደቅ ይልቅ ብዙ እድሎችን የሚሰጥ የእድገት አስተሳሰብን ማዳበር የተሻለ ነው ትላለች። ምክንያቱም መጨረሻ ላይ ቋሚ አስተሳሰብ ያላቸው ሰዎች አደጋዎችን ያስወግዳሉ፣ እናም በምንም አይነት ጥረት ስለማያምኑ በኋላም ይወድቃሉ ትላለች። በአንጻሩ የእድገት አስተሳሰብ ያላቸው ሰዎች ጠንካራ ሆነው ይቆያሉ፣ አደጋዎችን ይጋፈጣሉ እና በአስቸጋሪ ሁኔታዎችም ያድጋሉ ትላለች። ከዚያም በምዕራፍ 2 ኢንሳይድ ዘ ማይንድ ሴት ስለሚለው ሀሳብ ስታወራ ጸሐፊዋ የአስተሳሰባችን ውበቱ መለወጥ መቻሉ ነው ትላለች። ቋሚ አስተሳሰብ እንዳላችሁ ብታቁም ወደ እድገት አስተሳሰብ በመቀየር የተሻለ ነገር ማድረግ ትችላላችሁ። ማስታወስ ያለባችሁ አንድ የተወሰነ አስተሳሰብን ስትቀበሉ ነገሮች በከፍተኛ ሁኔታ ይለወጣሉ። ይህም ወደ አዲስ ዓለም ከመግባት ጋር ተመሳሳይ ነው ትላለች። በቋሚ አስተሳሰብ ውስጥ ስኬት የሚገኘው ሁልጊዜ ራስን ለሌሎች በማረጋገጥ ሲሆን የእድገት አስተሳሰብ ግን ራሳችሁን አርቆ ለማየትና የበለጠ ለመማርና እድሜያችሁ ምንም ይሁን ምን ለመማር መቼም እንደማይዘጋይ የሚያምን አስተሳሰብ ነው ትላለች። ኢንተለጀንስ ስንወለድ የያዝነው ባህሪ አይደለም፣ ይልቁንስ በጊዜ ሂደት የተሻሻለ ችሎታ ነው። ቋሚ ወይም የእድገት አስተሳሰብ እንዳላችሁ ለመገምገም ቀላል ነው። ከባድ ነገሮችን እንዴት እንደምትወጧቸው ማሰብ ነው ትላለች። ለምሳሌ ሁኔታዎች ያለምንም አደጋ ለማለፍ በቀላሉ መንገድ ከመረጣችሁ የመማር ችሎታችሁን እየገደባችሁ ነው። ያም የቋሚ አስተሳሰብ ምልክት ነው ትላለች። ነገር ግን በሌላ በኩል በደስታ ከባድ ፈተና ለመውሰድ ዝግጁ ከሆናችሁ ራሳችሁንም እንድትማሩ ስለምትፈቅዱ በትክክለኛው መንገድ ላይ ናችሁ ማለት ነው። ይህም የእድገት አስተሳሰብ ምልክት ነው ትላለች።
ራሳችሁን ለሰዎች ለማረጋገጥ ነገሮችን ማድረግ ባቆማችሁበት ቅጽበት ቋሚ አስተሳሰባችሁን ትታችሁ ስህተት ለመስራት ወደማትፈሩበት የእድገት አስተሳሰብ ትገባላችሁ ትላለች። አስተሳሰብ ማለት እናንተ የምትቆጣጠሩት ተለዋዋጭ እምነት ማለት ነው። በቋሚ አስተሳሰብ ውስጥ ትኩረታችሁ የችሎታችሁ አስተያየት ላይ እንጂ መማር ላይ አይሆንም። የእድገት አስተሳሰብ ያላቸው ሰዎች ተግዳሮቶችን መፈለግ ብቻ ሳይሆን በተግዳሮቶች ውስጥም ያድጋሉ። ተግዳሮቶቹ እየጨመሩ በሄዱ ቁጥርም እነሱም እየተለጠጡ ይሄዳሉ። ይህም ተግዳሮትን የመቋቋም ችሎታ የስፖርት ዓለምን ጨምሮ በተለያየ ገጽታዎችም ይታያል ትላለች። ለምሳሌ የጸሐፊዋ ምርምር ግለሰቦች ብልህነትን በሚገልጹበት መንገድ ላይ አስደናቂ ልዩነቶችን ያጋልጣል። ያም ቋሚ አስተሳሰብ ያላቸው ሰዎች ወደ ፍጽምናና የነገሮችን ቅለት ላይ ያዘነበለ ሲሆን የእድገት አስተሳሰብ ያላቸው ሰዎች ደግሞ አስቸጋሪነትንና የማያቋርጥ ጥረትን ማክበር ላይ ያተኮረ ነው ትላለች። በቋሚ አስተሳሰብ ውስጥ ግለሰቦች መማር ሳያስፈልጋቸው ችሎታዎቻቸው እንዲገለጡላቸው ይጠብቃሉ። በዚህ አስተሳሰብን በመሸነፍ ውጤቱን እንደ ውስጣዊ ችሎታቸው ቀጥተኛ ነጸብራቅ አድርገውም ይተረጉሙታል። በአንጻሩ ደግሞ የእድገት አስተሳሰብ ደግሞ አቅም በጊዜ ሂደት በዘላቂ ጥረትና በመሰልጠን ክህሎት የሚዳብር አቅም እንደሆነ አድርጎ ይመለከታል። ስኬትም የዚህ አስተሳሰብ ቀጣይነት ያለው እድገት እንጂ የበላይነት አይደለም ብሎም ያምናል። በቋሚ አስተሳሰብ ባለቤቶች ዘንድ ውድቀት ከድርጊቱ ማለትም አልተሳካልኝም ከማለት ወደ ማንነት ማለትም እኔ ውድቀት ነኝ ወደሚል ጥልቅ ለውጥ ይሸጋገራል። ከስኬትም ወደ ውድቀት የመሸጋገር ፍራቻ በዚህ አስተሳሰብ ውስጥ በጥልቅ ያንዣብባል እና የብቃትና የችሎታ ጥያቄዎችንም ያስነሳል። ቋሚ አስተሳሰብ ያላቸው ሰዎች ከውድቀቶች ከመማር ይልቅ ከሰዎች ማረጋገጫን ይፈልጋሉ፣ ወቀሳን ይጠይቃሉ እና ፍጹምነትንም ያራምዳሉ። ቋሚ አስተሳሰብ በውድቀት ይገለጻል። የመቋቋሚያ ሀብቶችንም በማሟጠጥ አደጋ ላይ ይጥላል። በሌላ በኩል የእድገት አስተሳሰብ ደግሞ ውድቀቶችን ሰውየው ላይ ሳይደገፍ እንዲያልፍ ያደርጋል። ይህም ለሰውየው ሌላ የስኬት መንገዶችን ይሰጠዋል። የእድገት አስተሳሰብ ለጥረት ዋጋ ይሰጣል፣ ተግዳሮቶችን ይቀበላል እና ከውጤቱ ይልቅ መማርን ያስቀድማል። በቋሚ አስተሳሰብ ውስጥ ጥረት የተፈጥሮ ችሎታ ማጣት ምልክት ተደርጎ ይታያል። ነገር ግን የእድገት አስተሳሰብ ያላቸው ሰዎች ምንም እንኳን ጂኒየስ ቢሆኑም ጠንክረው መስራት እንዳለባቸው ግን ያምናሉ። በቋሚ አስተሳሰብ ውስጥ ያለው ጥረትን መፍራት የመነጨው አዋቂዎች ጥረት አያስፈልጋቸውም ከሚለው እምነት ሲሆን ምክንያቱም መጣር የሰውየውን ችሎታ መጠራጠር ነው ብለው ያምናሉ። በማደግ አስተሳሰብ ውስጥ ግን አንድ ነገር ከፈለጉት ጥረት አለማድረግ የማይታሰብ ነው ትላለች። ቋሚ አስተሳሰብ ያላቸው ሰዎች እንደ ስኬትና ጥረት ያሉ መርሆችን በንድፈ ሐሳብ ደረጃ ሊረዱ ቢችሉም በቋሚ ባህሪያት ላይ ያላቸው ስር የሰደደ እምነት ግን ተግባራዊ እንዳያደርጓቸው ያግዷቸዋል። ሰዎች በተለያየ አካባቢዎች የተለያየ አስተሳሰቦችን ሊይዙ ይችላሉ። ይህም ለግላዊ እድገት የተዛባ ግንዛቤን ይፈጥራል። በቋሚ አስተሳሰብ ሁሉም ነገር በውጤቱ ላይ የሚያጠነጥን ነው። ውድቀትን እንደ ብክነት ይቆጥራል። የእድገት አስተሳሰብ ግን ውጤቱ ምንም ይሁን ምን ለሂደቱ ዋጋ ይሰጣል ትላለች። የእድገት አስተሳሰብ የለውጡ መጠንና ቆይታ ሳይገልጽ ችሎታዎችን ማዳበር እንደሚቻል ያሳያል። በአስደናቂ ሁኔታ የእድገት አስተሳሰብ ሁል ጊዜ በራስ መተማመንን አይፈልግም። በአንድ ነገር ላይ ጎበዝ ካልሆናችሁ ወደ እሱ ዘልቃችሁ ልትይዙ ትችላላችሁ። ይህ ድንቅ ባህሪም የታላቅነት ታሪክንም አይጠይቅም። ለዚህም ስህተትን የመስራትን ፍርሃት እንዴት ማስወገድ ይቻላል ካላችሁ አንድ ጨቅላ ሕፃን በአይነ ህሊናችሁ ይታያችሁ ትላለች። በቀላሉ መዳህ ይጀምራል እና አንድ ቀን መራመድ ይጀምራል። ማንም ሰው ስለሱ ስለሚያስበው አይጨነቅም። ስለዚህ እናንተም በተመሳሳይ ሌሎች ይህን ይፈርዱብኛል ብላችሁ ማሰብን ማቆም አለባችሁ። ስህተት መስራትን ሙሉ በሙሉ ከማስወገድ ይልቅ በሂደት እያረሙ መሄድ ላይ አተኩሩ ትላለች። ከዚያ ምዕራፍ 3 ላይ ስለ truth about the ability and accomplishment የምታነሳበት ሲሆን ይህም ስለ ችሎታና ስለ ስኬት እውነት የምታነሳበት ማለት ነው። ቋሚ አስተሳሰብ የጉርምስና እድሜ ፈተና ነው ትላለች። ምክንያቱም
ብዙ ሰዎች በዚህ እድሜ እኔ ብልህ ነኝ ወይስ ደደብ ነኝ ወይስ ቆንጆ ነኝ ወይስ አስቀያሚ ነኝ ተወዳጅ ነኝ ወይስ ተጠይ ነኝ የሚሉ ሐሳቦችን በሐሳባቸው የሚያመላልሱበት ጊዜ ነው ትላለች። ተሸናፊ የመሆን ግንዛቤ በአስራዎቹ እድሜ ውስጥ እጅግ ስር የሰደደ ነው። በዚህም የተዛባ የጊዜ ስሜታቸው ሁሉም ነገር እንደ ዘላለማዊ ነገር ያዩታል። በአንጻሩ የእድገት አስተሳሰብን የተቀበሉ ተማሪዎች ትምህርታቸውንና ተነሳሽነታቸውን ይቆጣጠራሉ። በንግግሮች ውስጥም መሰረታዊ መርሆችና ጭብጦችን በመፈለግ ከትምህርቱ አልፈው ይሄዳሉ ትላለች። ትኩረታቸው ወደ መረዳት ይሸጋገራል። ፈተናውን መጨረስ ብቻ ሳይሆን ከፍተኛ ውጤት ለማግኘትና ለመረዳት እውነተኛ ተነሳሽነትን ያሳያሉ። የፈተና ውጤቶችና የውጤት መለኪያዎች የተማሪውን ወቅታዊ አቋም የሚያሳዩ እይታን ቢያቀርቡም ተማሪው በመጨረሻ የት ሊደርስ እንደሚችል ለመተንበይ ግን አጭር ነገሮች ይሆናሉ ትላለች። ይህም በእድገት አስተሳሰብ ውስጥ ያለውን ተለዋዋጭ አቅም የሚያሳይ ነው። በስኬቶችና በችሎታዊ ዙሪያ ካሉት የተሳሳተ አመለካከቶች ውስጥ በጣም የተለመደው ስኬት ቅጽበታዊ ነው የሚለው ሐሳብ ነው ትላለች። ለምሳሌ ሁሉም ሰው ማለት ይቻላል ቶማስ ኤዲሰን አምፖሉን በቤተ ሙከራ ውስጥ ሆኖ ድንገት እንደፈጠረው ሊያስብ ይችላል። ግን እውነታው ከዚህ በእጅጉ የተለየ ነው። ብዙ በዙሪያው እጅግ የደከሙ ረዳቶች እንዲሁም ደግሞ እሱም እዛ ለመድረስም ብዙ ዓመታትና ጥረቶችን ፈጅተውበታል። ስኬት በድንገት እጃችሁ ላይ አይቀመጥም። እውነታው ብዙ ከባድ ስራን ይጠይቃል። እንዲሁም እንደ ስዕል መሳል ያሉ ሊሻሻሉ የሚችሉ ክህሎቶች ላይም የተሳሳተ አመለካከቶች አሉ ትላለች። የስዕል ክህሎት ከትምህርት ይልቅ በተፈጥሮ የሚገኝ ነው ብሎ የሚያምን ሰው አለ ትላለች። ለምሳሌ ከስዕል ኮምፖነንቶች ጋር አለመተዋወቅ፣ ጠርዞችን፣ ቦታዎችን፣ መብራቶችን፣ ጥላዎችን የመሳሰሉ የፈጠራ ስራዎችን የማይደረስባቸው የተፈጥሮ ስጦታዎች አድርጎ መመልከት ማለት ነው። መሳል ግን አንዳንዶች በተፈጥሯቸው እነዚህን ክህሎቶች ሲያዳብሩ፣ ሌሎች ደግሞ በመማርና ወደ ራሳቸው ነገሮችን በማራመድ ችሎታቸውን ያዳብራሉ። ዋናው መልእክቱ ግልጽ ነው። አንድ ሰው በተፈጥሮ ተሰጥኦ አለው ማለት ሌላኛው ሰው ያንን ስኬት በተገቢው ስልጠና ያንን ውጤት የማሳካት ወይም የማበልጸግ እድሉን አይከለክለውም። ጸሐፊዋ ወደ ሃይ ስኩል የሚሸጋገሩ ልጆችን አስተሳሰብ ስትለካ ሁለቱም የቋሚና የእድገት አስተሳሰብ ያላቸው ልጆች ተመሳሳይ ውጤት ቢኖራቸውም ቋሚ አስተሳሰብ ያላቸው ግን እየባሱ መሄዳቸውን ትረዳለች። ቋሚ አስተሳሰብ ያላቸው ልጆች ራሳቸውን ከመውቀስ ጀምሮ ለመምህሩ ራሳቸውን በመውቀስ የመንገር ሁኔታ ነበራቸው ትላለች። ውጤታቸው ሲቀንስ የእድገት አስተሳሰብ ያላቸው ልጆች የላቀ መሆን ጀመሩ። በጥቂት ፈተናዎች መጥፎ ውጤት በሚያሳዩበት ጊዜም ወዲያውኑ ተሻሽለው ይመለሳሉ ትላለች። በቀጣይም ሌላ የመጽሐፍ ሪቪው ይዤላችሁ የሚመጣ ይሆናል። እስካሁን የቻናላችን ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በማክበር ጠይቃለሁ። ላይክ እና ሼር እንድታደርጉት በማክበር ጠይቃለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ።